ራሳችሁን በግል ምርመራ ብትመረምሩት፣ በተለይ ደግሞ የጽንስ ወይም የእርግዝና ምርመራ ቀላል ነው። ወደ አረብ ሀገር ልትመጡ ፈልጋችሁ የሜዲካል ምርመራ በምትመረመሩበት ጊዜ የሜዲካል ምርመራ የምትመረመሩት ምን አይነቶች ናቸው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ ያደርጋችሁ ቪዲዮን ጀምሩት። ለእህቶቻችሁ ደግሞ እንዲጠቅም ለሸር ማድረጋችሁን እንዳትረሱ። ሀሳብ አስተያየት ካላችሁ እንዲሁም ጥያቄ ካላችሁ ኮሜንት መስጫው ላይ አስቀምጡልኝ፣ በቀላሉ እመልስላችኋለሁ። መግቢያው ላይ እንደነገርኳችሁ ወደ አረብ ሀገር በምትመጡበት ጊዜ ዝም ብለን መምጣት ስለማንችል ብዙ አይነት ምርመራዎች አሉ። ነገር ግን የማታውቋቸው ከሆነ በዚህ ቪዲዮ እነግራችኋለሁ። ቪዲዮውን እስከ መጨረሻው በማየት አንደኛና የመጀመሪያው የምንመረመራቸው 7 ነገሮች ናቸው። ከሰባቱ ደግሞ በውስጡ የሚያጠቃልሉት ነገሮች ስላሉ አንደኛና የመጀመሪያው የደም ምርመራ። የደም ምርመራ ማለት ምንድነው? ተላላፊ በሽታ ከውስጣችን እንዳለ ምርመራ ሳትመረመሩ እንደማትመጡ ማወቅ አለባችሁ። የደም ምርመራ ቀላል ነገር ነው። ነገር ግን እናንተ ራሳችሁን ካሳመናችሁት እትሶኬ ምንም ችግር የለውም፣ መመርመር ትችላላችሁ። የደም ምርመራ ትመረመራላችሁ። ተላላፊ በሽታ እንዳላችሁ ወይም የተለያዩ ነገሮች እንዳላችሁ በአጭሩ ማወቅ ስለሚያስችል የደም ምርመራ ግዴታ ይመረምሯችኋል። አልመረመርም ማለት ወደ አረብ ሀገር መሄድ አልፈልግም እንደማለት መቁጠር አለባችሁ ማለት ነው። በሁለተኛ ደረጃ የአራጅ ምርመራ። የአራጅ ምርመራ የምትመረመሩት ምንድነው? የሳምባ ነቀርሳ፣ የጉበት በሽታ እንዳለባችሁ ግዴታ የአራጅ አሻራ ትነሳላችሁ። የአራጅ አሻራ የምትነሱበት እንደዚህ ነው። በሁለተኛ ደረጃ የአራጅ ምርመራ ትነሳላችሁ። የአራጅ ምርመራ ምንድነው? የጉበት በሽታ ካላችሁ፣ የሳምባ ነቀርሳ የመሳሰሉት ነገሮች ካላችሁ፣ ጠባሳ ካላችሁ አለ አይደል? መቼም ያው ሰው ልጅ ታመማል ይድናል የመሳሰሉት ነገሮች አሉ። ብዙዎቻችን የተለያየ በሽታ ስለሚያመን እንግዲህ የትኛው ቦታ ላይ እንደሚያመን አናውቅም። ሐኪም ቤት ሄዳችሁ እንኳን የሆነ ነገር ብዙ ሐኪሞች ስለማያውቁት ማለት ነው። ሜዲካል ግን ሙሉ ምርመራ ስለሚመረምሯችሁ ግዴታ በጣም ወሳኝ ነገር ስለሚሆን ግዴታ ይሄን ደግሞ መመርመር አለባችሁ። ይሄን አልመረመርም ማለት ደግሞ ወደ አረብ ሀገር የመሄድ ፍላጎቴ የለኝም እንደማለት ብቻ ማሰብ አለባችሁ። ያው አዲስ ነገር አይደለም። በነገራችን ላይ ትመረመራላችሁ። የሆነ ችግር ያጋጠማችሁ ከኒና ትሰጣላችሁ፣ ሲሻላችሁ እንድትሄዱ ትደረጋላችሁ እንጂ የሆነ ለዘላለም እዛ ነገር ትቆጠባላችሁ፣ ወደ አረብ ሀገር ለመምጣት ትገደዋላችሁ ማለት አይደለም። ገባችሁ አይደል? ነገር ግን ይሄን ነገር አውቃችሁ ከመጣችሁ ወይም በደንብ ከተሻላችሁ በኋላ ለራሳችሁ ለጤናችሁ ወሳኝ ነው፣ ትጠነቀቃላችሁ። አረብ ሀገር መጣችሁ ብዙ አመቶችን መስራት እስከምትፈልጉበት ጊዜ መስራት ትችላላችሁ። ምን ካላችሁ ተመርመራችሁ ከመጣችሁ በስነ ስርዓት ከመጣችሁ ማለት ነው። በሶስተኛ ደረጃ የአካል ብቃት ምርመራ የሚባል አለ። የአካል ብቃት ምርመራ ማለት ምንድነው? አንደኛ የአይን ችግር ካለባችሁ፣ የቀለም መለየት የመሳሰሉትን፣ የመስማት ችግር፣ የተለያዩ ችግሮች ካለባችሁ የአካል ብቃት ምርመራ ትመረመራላችሁ። ይሄ ማለት ደግሞ ለራሳችሁ ነው የሚጠቅማችሁ። አንዳንዴ የት ላይ እንደሚያመን ምናምን ላናውቅ ይችላል። ዛሬ ያመናል፣ ነገ ከተሻለ እግዚአብሔር ይመስገን በጣም ደህና ነን ብለን የሆነ የምንፈልግበት ቦታ ላይ ነው የምንሄደው። ገባችሁ አይደል ያልኩት ያለሁት? ስለዚህ የአካል ብቃት ምርመራ ትመረመራላችሁ። ይሄ ደግሞ መለየት የምትቸገሩበት፣ ማየት የምትቸገሩበት ምናምን የመሳሰሉት ነገሮች እንዳለባችሁ ቸክ ማድረግ ስላለባችሁና የሆነ እናንተን አጣርተው መላክ ስለሚችሉ ማለት ነው። ይሄን ሳይመረምሩ ደግሞ እንደማይልኳችሁ እርግጠኛ ነኝ። ሁላችንም ተመርምረን ነው የምንወጣው። ሜዲካል ምርመራ ምንም የሚቀር ነገር የለም። ምንም አይነት እኛም ማናስታውሳችሁ እነሱ የማይረሱት ነገር በጣም ብዙ ነገሮች ስላሉ እነሱ ነገር ይመረምሯችኋል። ተመርምራችሁ ራሳችሁን አጣርታችሁ ትመጣላችሁ ማለት ነው። በመቀጠልም የደም ግፊት እንዳለባችሁ ይመረምራችኋል። የደም ግፊት ደግሞ በጣም ወሳኝ ነገር ነው። በትንሽ ነገር የሚነሳ ነው። ራሳችሁን ማታወቅ ከሆነ ይመረምሯችኋል። ይሄ ነገር ስለነግራችሁ ደግሞ እነዚህ የምነግራችሁ ነገሮች ደግሞ የሚጠቅማችሁ ለእናንተ ነው። የሆነ ችግር ካለባችሁ ከሀገራችሁ እስካላችሁ ወደ ሆነ ቦታ የሆነ ነገር ሳትጀምሩ የሆነ ከዳናችሁ በኋላ እንድትጀምሩት ነው ይሄን ሁሉ ነገር የሚያደርጉት። ከመጣችሁ በኋላ ብዙ ወጪ አስወጣችሁ፣ ብዙ ወጪ አወጣችሁ፣ እናንተ ችግር ውስጥ ገብታችሁ እንደገና ደግሞ ወደ ኢትዮጵያ ተመላሳችሁ ቁጭ ከምትሉ ነው እንጂ እኮ ብዙ ደላሎች አሉ። የሆነ ነገሮችን የሜዲካል ወረቀት
በገንዘብ ብቻ የሚገዙት እኮ ደግሞ አሉ የግል ደላሎች ማለት ነው። ካጋጠማችሁ ብዙዎቻችሁ እኮ አይመረምሩም፣ ይመጣሉ ቀጥታ መጥተው ከዚህ 1 ወር 2 ወር ከቆዩ በኋላ የሆነ ትልቅ በሽታ ያማቸዋል ማለት ነው። ያ በሽታ በሚያማቸው ሰዓት ደግሞ ተመርመሻል ምናምን ይባላል። አሁን የምትል ያችም ግዴታ ወረቀትም ስላለ በዚህ ግን አንዳንድ ነገሮች በጣም ወሳኝ ነገር ነው። ይሄ ደግሞ ለእያንዳንዱ ክፍያ አትከፍሉም። የማትከፍሉበት ምክንያት ምንድነው? ለደላላ በምትከፍሉበት ሰዓት አንድ ደላላው ነው እዛው አስመርምሮ ማድረግ ያለበት ነገሮች ሁሉ ካከናወነ በኋላ ለሱ ብቻ ነው እንጂ የምትከፍሉ ለዚህን ያክል ምናምን አትሉ ማለት ነው። ይሄን ስላችሁ ደግሞ እንደየደላላ እንደየኤጀንሲው እንደየቦታ ሁሉ ነገር ሊለያይ ይችላል። እኔ ለዚህ ያልኩኝ የከፈልኩት ነገር የለም። አንዴ ለደላላው ነው የከፈልኩት፣ አንዴ ለመጣሁበት ነው የከፈልኩት። ራሱ ነው ሁሉ ነገር የሚያከናውን። የሜዲካል እንትን የሚባል ነገር አላውቅም። ፓስፖርቴን አወጣው መጣው በቃ። ብዙ ነገሮች ግን ስሰማቸው እንደዚህ አይነት አለ ምናምን ይባላል ማለት ነው። ብዙዎችም ያጋጠመኝ ስላለ ችግር የገጠማቸው ደህና ሆነው እንደገና ወደ አረብ ሀገር መጥተው አሁን በሰላም እየሰሩት ያሉት ማለት ነው። በመቀጠል ደግሞ እነዚህ በጣም ወሳኝ ነገሮች ናቸው። የልብ ህመም፣ የመስማት ችግር ካለባችሁ፣ የመጣል ችግር ካለባችሁ፣ የመሳሰሉትን ነገር ካለባችሁ በዋናነት እንደ ቀልድ የምታዩት እርግዝና ወይም ጽንስ ካለባችሁ ሳታውቁት ነው እነሱ የሚመረምሯችሁ። ካለባችሁ ደግሞ የሆነ አለ የምታውቁት ነገር ምናምን ነገር ካለ ከመዋረዳችሁና የሆነ ነገር ከማለታችሁ በፊት ወደ ምርመራ ውስጥ ከመግባታችሁ በፊት ራሳችሁን በግል ምርመራ ብትመረምሩት፣ በተለይ ደግሞ የጽንስ ወይም የእርግዝና ምርመራ ቀላል ነው፣ መመርመር ትችላላችሁ። ራሳችሁ ከመረመራችሁ በኋላ መሄድ ትችላላችሁ። እዛ ነፃ ነው ትባላላችሁ ማለት ነው። የልጅ ምርመራ ስንት እህቶች ናቸው። በተለይ ደግሞ ይሄን የሚያጋጥማችሁ ምን ነው የወንድ ጓደኛ ያላችሁ ወንድም ሊሸኛችሁ የሚያስብ ምናምን ነገር፣ በተለይ ደግሞ ትዳር ውስጥ ኑራችሁ ወደ አረብ ሀገር የምትመጡ እህቶች እዚህ ላይ አስምሩበት በጣም ማለት ነው። ቀላል ነገር አይደለም። እንደዚህ እንደምታስቡት ያው ወደ አረብ ሀገር ለመምጣት አስባችሁ ያው ጽንስ አለሽ ወይ ልጅ አለሽ መባል እኔ እንጃ አላውቅም፣ ቀላል ነገር እንዳይመስላችሁ። ያው እንግዲህ ስለ አስምሩበት። በምትችሉት አቅም እራሳችሁን ጤነኛ ለማድረግ ብታስቡ ብትመረመሩ፣ ሁሉ ነገር የሆነ በሽታ ሲይዛችሁ የሆነ በሽታ ምናምን ነገር ከእናንተ ጋር ሲሆን የሆነ የምትጠራጠሩት ነገር ካለ ቀጥታ ወደ ሕክምና ብትሄዱ ራሳችሁን ብታስመረምሩት ሙሉ ምርመራ ብትመረመሩት የሆነ ሀሳብ ከማሰባችሁ ልባችሁ ከመቆሙ በፊት ራሳችሁን ሪዲ ብታደርጉት ለምንም አይነት እንቅፋት ስለማይሆንባችሁ ለራሳችሁ በጣም ወሳኝ ነገር ነው ብዬ ነው የማስበው። እንደዚህ ያጋጠማቸው ብዙ እህቶች ስለማቅ ነው። በተለይ ደግሞ አረብ ሀገር መጥተው ጸንሰው ምናምን ነገር እንደገና ከጊዜ ወደ ጊዜ አረብ ሀገር 5 ወር 6 ወር ከሆናቸው በኋላ ወዳቸው እየገፋ ምናምን መጥቶ ለመዳም ሁሉ አስቸግሯት እንደምን ተፈጠረ ምናምን ተብሎ በእውነት ከምሬን እኮ ነው። ጭራሽም እንኳን አንዳንድ መዳሞች ምንድነው የሚያስቡ ከልጆቻቸው ወይም ከባሎቻቸው ጽንስ እንደያዙ ነው እንጂ ከኢትዮጵያ ይዘውት የመጡት ምናምን ራሱ አይመስላቸውም። ጽንስ ወይም የሆነ በሽታ የሚገኝባቸው ምንድነው ኢትዮጵያ አንዳንድ ደላሎች አስመርምረንሻል ምናምን ብለው ዝም ብሎ በማታውቁት እንደዚህ ገጠር አካባቢ ምናምን የምትኖሩ ካላችሁ ወይም ምን የምታውቁት ነገር ከሌላችሁ ስለ አረብ ሀገር አመጣጥ ምን እንደሚያስፈልግ እንዴት እንደምትመጡ ብዙዎቻችሁ ስለማታውቁ በወረቀት ማሰራት ይችላሉ። ይሄ ደላሎች ማለት ነው። እናንተ ብር ትከፍላላችሁ፣ ነፃ ነው የሚል ወረቀት ሊሰጧችሁ ስለሚችል ኦኬ ልምድ ስላላቸው ምናምን ነገር መቼም ደላሎች እኛ አንነግራቸውም። ስለዚህ እራሳችሁን ቸክ ማድረግ አለባችሁ። ጽንስ ነገር የሆነ ከባድ ነገር የቤተሰብ በሽታ ካለ አለ የሚወራረድ በሽታ የተለያዩ ነገሮች አሉ። እዚህ መጥታችሁ እራሳችሁን አደጋ ከመጣል በጣም ጥንቃቄ ማድረግ እንዳለባችሁ ነው የምነግራችሁ። ኦኬ ከመጣችሁ በኋላ ብዙ አደጋ ብዙ ችግር ውስጥ ብዙ ስቃይ ውስጥ መግባት እዚህ ማንም በሌለበት ምን ሆነች ነው ምን ነው እንኳን መባል በማትችልበት ቦታ ላይ ዝም ብላችሁ መምጣት ለእናንተ በጣም ከባድ ነው። ስትመጡ ደግሞ እዚህ ሀገር በምትችሉት አቅም ጠንቀቅ ብላችሁ ለመስራት ማሰብ፣ ያገኛችሁትን ነገር አለማጠራቀም፣ የማታውቁትን ማንበብ የማትችሉትን የማታውቁት ነገር አለመብላት፣ አለመጠጣት፣ የምትችሉት ነገር ካለ እነሱም እንኳን ቢያመጡላችሁ ይሄ ከምንድነው የተሰራ ምን ማለት ነው ይሄ ቀይ ነገር ምንድነው ይሄ ጥቁር ነገር ምንድነው ማለት አለባችሁ። ሁሉ ነገር በስኳር ነገር ስለሚሰራ
ስለሚጣፍጣችሁ ብቻ እናንተ ይህን ምግብ መብላት እንደሌለባችሁ ነው አስረግጬ የምነግራችሁ። ብዙዎቻችሁ በልታችሁ የሆነ በሽታ ምናምን ስለሚይዛችሁ የምትበሉትን የምትጠጡትን እያወቃችሁ ብታደርጉ ለእናንተ ለጤናችሁ በጣም ወሳኝ ነገር ነው። በአጭር ጊዜ ከአረብ ሀገር ወደ ኢትዮጵያ ኮንትራት እንኳን ሳትጨርሱ የምትወርዱት ምንድን ስትሆኑ ያገኛችሁን ነገር አጠራቅማችሁ ስትበሉና ስትበሉ ብቻ ነው። ስለዚህ እነዚህ ነገሮች ከማድረጋችሁ መወሰን አለባችሁ፣ መቆጠብ ስላለባችሁ ነው የነገርኳችሁ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ።